በሐዋርያት ሥራ ምዕራፍ 20 ሐዋርያው ቅዱስ ጳውሎስ የኤፌሶን ቤተክርስቲያን ሽማግሌዎችን አስጠርቶ በአንድ ቃል አስጠነቀቃቸው። በገዛ ደሙ የዋጃትን የክርስቶስ ቤተክርስቲያን እንዲጠብቁ። ቅዱስ ጳውሎስ ይህን ብሎ አላቆመም። እርሱ ከሄደ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች ከመካከላቸው እንደሚነሱ እርግጠኛ ሆኖ ያስጠነቅቃቸው ነበር። ሐዋርያው ለዚቹ በኤፌሶን ቤተክርስቲያን በጻፈው መልእክቱ በሐዋርያትና በነቢያት መሠረት ላይ ታንጻችኋልና የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው በማለት የእምነት መሠረታቸው የተመሠረተው በቅዱሳት መጻሕፍት እንደሆነ አጽንኦት ሰጥቶ አልፏል። የዚቹ ቤተክርስቲያን መጋቢ ለሆነው ለጢሞቴዎስ በጻፈለት የመጀመሪያ መልእክቱ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህን የሚሰሙህንም ታድናለህና በማለት ለትምህርቱ እንዲጠነቀቅ የመከረው። ሐዋርያው ጳውሎስ በዚህ ብቻ አላበቃም። በሁለተኛው መልእክቱ የመጨረሻ የኑዛዜ መልእክቱን ያሰፈረው በጊዜው በዚቹ የኤፌሶን ቤተክርስቲያን መካከል ትንሣኤ ሙታን የለም በሚል የንፋቄ ትምህርት ያስተምሩ የነበሩትን የሄማኒዮስና ፊሊጦስ ስም ጠቅሶ እየነቀፈና ቃላቸውና ትምህርታቸው እንደ ጭንቁር እንደሚባላ ለመንፈሳዊ ልጁና ለኤፌሶን ቤተክርስቲያን መጋቢው ጢሞቴዎስ የጻፈለት። በዚሁ መልእክቱ የመጨረሻው ዘመን የንፋቄ አስተማሪዎች ባህሪ በዝርዝር የገለጠለት ሲሆን ብዙዎች ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን እንደሚመጣና እንደ ገዛ ምኞታቸው የሆነ ጆሮዎቻቸውን የሚያሳክክ ትምህርት የሚያስተምሩ አስተማሪዎችን እንደሚያከማቹ የገለጠው። ሐዋርያው በምክሩ አንተ ግን በማለት ከስህተት ራሱን የሚያድንበትን መንገድ የገለጠው እንዲህ በማለት ነበር። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርኸው ታውቃለህና ከሕፃንነትህ ጀምረህ መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍት አውቀሃል። እግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው መንገድ ምክር ይጠቅማል። ሁለተኛ ጢሞቴዎስ ምዕራፍ 3 ከ13-17። የሐዋርያው ምክር ቅዱሳት መጻሕፍት ብቸኛ ማመሳከሪያና የሥልጣን ቃል ያላቸው እንደሆነ የሚገልጥ ነው። ይህ እውነት ሆኖ ሳለ በዘመናችን ራሱን የእምነት ቃል አዋጅ እንቅስቃሴ ብሎ በሚጠራው እንቅስቃሴ መካከል ቅዱሳት መጻሕፍት ከሚያስተምሩትና ከታሪካዊና ርቱ ክርስትና ያፈነገጠ ባዕድ ትምህርትን መስማት ከጀመርን እጅግ በጣም ሰነባበትን። የዚህ እንቅስቃሴ አስከፊነት ከኤፌሶን ቤተ ክርስቲያን ጋር ያመሳስለዋል። ምክንያቱም እንቅስቃሴው በወንጌላውያን ቤተ ክርስቲያናት መካከል ያለና ራሱን እንደ ሩዝ ኮኩዬ ያመሳሰለ የበግ ለምድ የለበሰ ውስጡ ግን ተኩላ የሆነ እንግዳ ትምህርት መሆኑ ነው። በዚህ አጭር ቪዲዮ ከብዙዎቹ መካከል ጥቂት በእንቅስቃሴው ውስጥ ያሉ ሀገር በቀል አስተማሪዎች የተናገሩትን በማቅረብ ትምህርቱ ምን ያክል ቤታችንን እያንኳኳ እንደሆነ ለማዳሰስ እንሞክራለን። መንፈስ የሆንኩት እኔ መንፈስ ከሆነው ከእግዚአብሔር የተወለድኩት ማንነቴ ነው። ከመንፈስ ከሆነው ከእግዚአብሔር ስለተወለድኩ መንፈስ ነኝ እኔ ብዬ ስናገር አሁን ቀደም እንደተናገርኩት መንፈስ የሆነው ማንነቴ ነው እየተናገርኩ ያለሁት እንጂ የምኖርበትን ድንኳን አይደለም። እንግዲህ ሐሳቤ እንደዚህ ነው። ሰው ኦሪጂናሊ መንፈስ ሆኖ ተፈጥሯል። መንፈስ የሆነውን ሰው በራሱ አምሳል ፈጠረ። እግዚአብሔር መንፈስ ስለሆነ በስጋ ውስጥ አስገብቶ ወደዚህ ዓለም አስገባው። እግዚአብሔር ይመስገን ሰው ሕያው ነፍስ ያለው ሆነ። ሰው መንፈስ ነው፣ በስጋ ውስጥ ያድራል፣ ሕያው ነፍስ አለው። እግዚአብሔር ሰው ሪል አይደንቲቲውን ካላወቀ እውቅና የሚሰጠው ለየትኛው ነው? ለጠይሙ ለኢትዮጵያዊው ምናምን በቀለ ቆጫ ለተማረው እንትን ላደገው ምናምን ብሎ ለዚህኛው ነው። ኖ ዩር ሪል አይደንቲቲ ኢዝ ዩር ስፒሪት። ከእግዚአብሔር የተወለደው ማንነታችን መንፈስ፣ ይሄ ማደሪያ ነው። ለምን እኛነታችን መንፈሳችን እንጂ ቦዲያችን አይደለም። አሜን። አንድ ሰው እስቲ አንድ ሰው ይመጣ አንድ ሰው ይመጣ ነው በቃ አንድ ሰው ነው። ኔቸር አንድ ነው። ኔቸር አንድ ነው። ያ ኔቸር ደግሞ ስፒሪት ነው። ዳንም አልዳንም ኔቸር ስፒሪት ነው። ካልዳነ የአዳሚክ ኔቸር ይዞ ነው። ከዳንስ የኢየሱስ ኔቸር የገባው አሜን። ስጋ ዲስፕሊን ነው። ቀደም ገልጿል። አሜን። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል። አሜን። በሬዲን ነው ቦልቦኒ በጣም ደስ ይላል። የምናገረው የምሰብከው እውነት ነው። አሜን። ይሄን ካሰበኩኝ
ሌላ መስበክ ማርቸን ሲጀምር ኢየሱስ ያድናል። አሜን። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል። አሜን። ይህ መጽሐፍ ቅዱሳዊ እውነት ነው። አሜን። የገባው አሜን ይበል። አሜን። አባታችን ግን መንፈስ ነው፣ እኛም መንፈሶች ነን። ስለዚህ አንተ መንፈስ ነህ። አንተና እኔ በእግዚአብሔር መልክና አምሳል ስለተፈጠረን ሰው ልጆች ሁሉ ምንድናቸው? መንፈሶች ናቸው። ኖ ሞር አንድያ ልጅ እስከ ሞት ድረስ ብቻ ነው። አንድያ ልጅ የሚብል ታሪክ ትንሣኤ ላይ አበቃና የበኩር ልጅ ሆነ። የበኩርና የአንድያ ልጅ ልዩነት ላልገባ ሰው አንድያ ልጅ አንድ ለእናቱ ማለት ነው። ታላቅ ታናሽ የሌለው የበኩር ልጅ ማለት ታናናሾች ያሉት ማለት ነው። ፈርስት ቦርን ፍሮም አሞንግ ዘ ዴድ ነው የሚለው። ስለዚህ ፈርስት ቦርን ከሞት በተነሳ ጊዜ አንተ ልጄ ነህ እኔ ዛሬ ወለድኩ በሚለው ቃል ኢየሱስ የእግዚአብሔር ልጅ ሆነ። የእግዚአብሔር ልጅ ሲሆን ብቻውን አልሆነም። somebody is behind። ክብር ለእግዚአብሔር ይሆን። መቼ ነው ኢየሱስ ልጅ ሳን ወልድ የሆነው? ከዘላለም በፊት ነው እንደሚባለው ነው። መልአኩ መጣና ለማርያም ሲነግራት ካንቺ የሚወለደው የልዑል አምላክ ልጅ የእግዚአብሔር ልጅ ይባላል። ፊውቸር ካሁን በኋላ እግዚአብሔር ልጅ ይባላል። የእግዚአብሔር ልጅ ለመሆን ነው የሚወለደው። አሁን የእግዚአብሔር ልጅ ይባላል። ከዛ በፊት ምን ነበር የሚባለው? ከዛ በፊት እግዚአብሔር አባታችን ነበር። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እሱ ልጅነቱን አጥቶ እኔን ልጅ አድርጎኛል። ኢየሱስ ክርስቶስ የወይን ግንድ ነው፣ እኔ ቅርንጫፍ ነኝ። ቅርንጫፍና ግንድ ልዩነት የላቸውም። እሱ የባህሪ ልጅ ነው፣ እኛ የጸጋ ልጅ ነን አሉ። እንዲህ የሚል ቃል አለ መጽሐፍ ቅዱስ ላይ። የጸጋ ልጅ ነን የሚል አለ እንዴ? የጸጋ ልጅ ብሎ ነገር የለም። ምንድነው የጸጋ ልጅ? መጽሐፍ ቅዱስ የባህሪ ልጅ ነው የሚለው። የመለኮታዊ ባህሪ ተካፋይ ማለት ባህሪ የምትካፈለው በመወለድ እንጂ የማደጎ ልጅ ሆነ ወይም ደግሞ በሌላ መልኩ ባህሪ ሰው ሊካፈል የሚችልበት ነገር አለ? ዲኤንኤ ማግኘት ይችላል ሰው ያለ መወለድ። ካልተወለድክ ልጅ ልባል ትችላለህ። ፕሪቴንድ ማድረግ ይቻላል፣ ነገር ግን ዘር የለበትም ያ ሰው። ከእርሱ ተወልዳችኋልና ዘሩም በእናንተ ይኖራል ማለት አይቻልም ካልተወለደ። ስለዚህ የጸጋ ልጅ ምናምን ብሎ ነገር የለም። የባህሪ ልጅ ነህ። ኢየሱስ የባህሪ ልጅ ነው፣ አንተም የባህሪ ልጅ ነህ። እሱ በተወለደበት አይነት መልኩ ካልተወለደ ክርስትና ትክክል አይደለም። ዛሬ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ በሆነበት አይነት መልኩ የእግዚአብሔር ልጅ ሆኛለሁኝ። አንዳንድ ሰዎች እንዲሁ ሲሉ ሰምቻ አውቃለሁኝ። ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለበትና እኛ የእግዚአብሔር ልጆች የምንባልበት አንድ አይነት አይደለም ይላሉ። ይሄን አላምንም እኔ። ይሄ መጽሐፍ ቅዱሳዊም አይደለም። ይሄ ሪሰንት የሆነ ቲዮሎጂ ይሄን አያረጋግጥልንም። ይሄ ትራዲሽናል የሆነ ቲዮሎጂ ነው ይሄን የሚናገረው። እንደዚያ ብሎ የሚያምኑ ሰዎች ከምን ተነስተው ነው እንደዛ ብሎ የሚያምኑት? የእግዚአብሔር ልጅ የሚለው መለኮታዊ ማንነቱን ያሳያል፣ የሰው ልጅ የሚለው ሰዋዊ ማንነቱን ያሳያል ብሎ ይናገራሉ። that's not true። የእግዚአብሔር ልጅ የሚል ነገር በአጠቃላይ እግዚአብሔር ልጅ የሚል ነገር ከሰማን ስለ ሰው ነው የሚናገረው። ኢየሱስ ስጋን በመልበስ የእግዚአብሔር አንድያ ልጅ ሆነ። ራሱ ላይ ሆነ። የደፖይ ኢየሱስ አንድያ ብቸኛ ልጅ ሆነ። ተመልከቱ፣ ኢየሱስ መጀመሪያ የእግዚአብሔር ልጅ የሆነው ፈቅዶ ነው፣ ፈልጎ ነው። አሁን ግን ፈልጎና ፈቅዶ አይደለም። አሁን የእግዚአብሔር ልጅ የሆነው ሕይወትን በመካፈል አሁን የእግዚአብሔር ልጅ የሆነው ሕይወትን ገቡበት። ዋው! እግዚአብሔር አብ መንፈስ ቅዱስ ተረባረቡና ሕይወትን ሰጡ። አንድ ሰው በደንብ አሜን። እስቲ በደንብ አሜን በሉት። ኢየሱስ አሁን የእግዚአብሔር ልጅ የሆነው በፈቃዱ ሳይሆን በመወለድ ነው። ሕይወትን ተካፈለው። መጀመሪያ በዲቫይን ኔቸር ፈልጎ ነው ልጅ የሆነው። በትንሣኤው ማግስት ግን ሕይወትን ተካፍሎ ነው። በመወለድ ካገኘነው ሚስ ያደረግነው ዝርያ ወይም ዲኤንኤ የለም። ስለዚህ እግዚአብሔር ሁሉን ይችላል። you can do all things። ክብር ለእግዚአብሔር ይሁን። ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለው ከተቀበልከው ዲኤንኤ የተነሳ you can do all things ነው የሚለው። የመለኮታዊ ባህሪ ተካፋይ ማለት ባህሪ የምትካፈለው በመወለድ እንጂ
የማደጎ ልጅ ሆነ ወይም ደግሞ በሌላ መልኩ ባህሪ ሰው ሊካፈል የሚችልበት ነገር አለ። ዲኤንኤ ማግኘት ይችላል ሰው ያለ መወለድ። ካልተወለድክ ልጅ ልባል ትችላለህ። ፕሪቴንድ ማድረግ ይቻላል። ነገር ግን ዘር የለበትም ያ ሰው። ከእርሱ ተወልዳችኋልና ዘሩን በእናንተ ይኖራል ማለት አይቻልም ካልተወለደ። ስለዚህ የጸጋ ልጅ ምናምን ብሎ ነገር የለም። የባህሪ ልጅ ነህ። ኢየሱስ የባህሪ ልጅ ነው፣ አንተም የባህሪ ልጅ ነህ። እሱ በተወለደበት አይነት መልኩ ካልተወለደ ክርስትና ትክክል አይደለም። የእግዚአብሔር ልጅ ነኝ ሁሉ ለኢየሱስ ይሁን። የእግዚአብሔር ልጅ ሲባል ከንፋስ አይደለም የተወለደው። ጋድ ስፒሪቹዋል ዲኤንኤ ያለው ስንወለድ ያ ዲኤንኤ እኛ ውስጥ አለ። የገባው አሜን ይበርስ። Walk by faith. Talk by faith. Learn. You have that kind of faith. እግዚአብሔር የሰጠህ የራሱ ነው። ምን አይነት የሌለውን እንዳለ አድርገህ እግዚአብሔር ያለ ነገር ጠፍቶብሃል። ጤንነት የለም ይጠራዋል። እንትን የለም ይጠራዋል። እስቲ አንድ አማኝ የሌለውን እንዳለ አድርገህ ይጠራል። የሌለውን እንዳለ አድርገህ ይጠራዋለሁ። ደግመህ በለው እስቲ የሌለውን እንዳለ አድርገህ ጠርቼዋለሁ። እየፈለከው እጅ ያልገባው ዛሬ በናዝሬቱ በኢየሱስ ስም ጠርቼዋለሁ። አሜን። ሰው የሚኖረው በምላሱና በአንደበቱ ነው። አንደበት የወጣው ነገር ሁሉ ሳይሰራ በከንቱ እኛ በእግዚአብሔር አምሳል የተፈጠረው የእግዚአብሔር ቃል በከንቱ ካልሰራ የኛም ቃል በከንቱ አይመስልም። ክሬኤቲቭ የሆነ ወርድ ፈጣሪ የሆነውን ቃል ተናገር ማለት ነው። ወደሃ ማለት ነው። ዝም ብለህ ተናገርበት ማለት ነው። ድነት አለቀ ዘናሰ የተነሳ አያም ሪች በልበት። ምክንያቱም ከዛ ድነት ይሄን የሰማይ አይቀጥልም ለቆ የምንገባው ምን ቤት የምንነዳው መኪና የምንኖርበትን ቤት ዛሬ አይቼዋለሁ። ምክንያቱም ስናገረው አይቼዋለሁ ማለት ነው። ስለዚህ ይህን ቃል ምን ብላችሁ ማለት ነው? ከኔ ድሌ ሰማይ አይደለም፣ ሰማይ ስላልሆነ የኔ ድል ከባህር ማዶ አይደለም፣ አሜሪካ አይደለም፣ ሰው ጋር አይደለም፣ አጎት ጋር አይደለም። ድሌ በአንደበቴና በአፌ ላይ ነው ማለት ነው። በኢየሱስ ስም በእግዚአብሔር ቃል እናገራለሁ። በምፈልገው የሚያስፈልገኝ ፕሮፐርቲዎች፣ ንብረቶች ሁሉ አይ ኮማንድ በኢየሱስ ስም እጠራቸዋለሁ ወደ እኔ። በኢየሱስ ስም ቤቶችን እጠራለሁ፣ መኪናዎችን እጠራለሁ። ለምሳሌ እግዚአብሔር በቃሉ ሰማይና ምድር ፈጠረ። ስላየ አይደለም የፈጠረው፣ የተናገረው ቃል እንደሚፈጥር ስለተናገረ ነው። ሰማይ ይሁን ሲል የሌለውን ነገር እንዲሆን ተናገረው። ዛሬም አምነህ መናገር ማለት የሌለህን ነገር እንዲሆን ምን ማድረግ ነው ማለት ነው? መናገር ማለት ነው። ይህ የእግዚአብሔር አይነት እምነት ማለት ነው። የሌለህን ነገር ምን አድርገው ማለት ነው? ና በለው በኢየሱስ ስም። ስለዚህ ዛሬ ኢየሱስ ጤንነት ከሌለ ጤንነት ምን ያደርጋል ማለት ነው? ና ይላል ማለት ነው። ዛሬም አንተ ብር ከሌለ የለኝም ብላ ጨብጨባ ተቀመጥ ማለት ነው። የሌለህን ነገር ወደ አንተ እንዲመጣ ምን ያድርገው? ጥራው። አንድ የእግዚአብሔር ሰው እንዳውም ሲነሳ ስትናሱ ፎቶ ለምሳ ካስፈለጋችሁ መኒ ካምስ በለዋለ። በዛው ፎቶ በተነሳችሁ ቁጥር መኒ ትጠሩታላችሁ ማለት ነው። ጌታ እንደሆነ በልብ ብቻ ከሙታንም እንዳስነሳው በአብህ ትድናለህ። ስለዚህ ድህነት እንኳን ያገኘነው በምንድን በማመን ብቻ አይደለም፣ በመናገር። ስለዚህ ያመንከውን ነገር ምን በለው ተናገረው። እስቲ እናገረዋለሁ በሉ። ሞትና ሕይወት በምላስ እጅ ነው። አጠገባችሁ ጋር ምላስ እጅ እንዳለው ምላስ እጅ ሞትና ሕይወት በምላስ እጅ ነው ማለት እጅ መቀበያም ነው ማቀቢያም። ስለዚህ የምትናገረው ትቀበለዋለህ። ተፈውሻለሁ ስትል ሁላ በደንብ አሜን በሉ። አለበለዚያ የማትናገር ከሆነ የምትቀበልበት እጅ የለም። ፈውሳችሁ ያለው አፋችሁ ላይ ነው። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላል። ፍሬዋን የምትበሉት የጤንነትን ፍሬ መብላት የሚፈልግ ሰው አንደበቱን ሕይወትን ይናገርበት፣ ጤንነትን ይበላል። ጤንነት ከተናገር ባለጠግነትን ተናገር፣ ባለጠጋ ትሆናለህ። ክብርን ተናገር፣ ትከብራለህ። ስለዚህ ያላልከው አይመጣም። አካላዊ ነገር አትጠብቅ፣ ያልከው ነው የሚመጣው። ያላልከው አይመጣም። ስለዚህ የመጀመሪያው አቋምህ
ማለት ቀጥል እንዴ የትኛውም ነገር አሁን ያለበት የህይወት ሲስተም የአፍ ቃል ነው። የመንፈሱ ዓለም ላይ ስትገባ ምን እየተናገርክ ነው የሚለው እግዚአብሔር። ያ ነው አንተ የምትሆነው። የቋንቋ ለውጥ ነው ክርስትና። ድሮ ምን ነበር? ድሃ ነበር። አሁን ግን ምን አደረገ? ድሃ ነበር ማለት ነው። ስለዚህ እግዚአብሔር አባትም ሰማይና ምድር እንደሚፈጠሩ ፕላን ኖሮት እንደሚሰራ ባያቸው ወደ ኤግዚስታንት የመጡት አፉ ወይም ደግሞ አንደበቱ ምን ሲያደርግ ነው? ይሁን ሲል ነው የሆኑት ማለት ነው። ዛሬም ብዙ ለውጦቻችሁን ሁሉ ይሁን ስትሉ ነው የሚወጣው ማለት ነው። ህይወት ሞትና ህይወት በምንድን ነው? በአንደበት ላይ ነው። ስለዚህ ማንም ህይወትን የሚወድ ምንድን ነው? ህይወትን ይናገር። እግዚአብሔር ይባረክ። ስለዚህ ስራችሁ መፍጠር የምትችሉት፣ ትዳራችሁ መፍጠር የምትችሉት፣ ልጆቻችሁን መለወጥ የምትችሉት የእናንተ አንደበት ሲለወጥ ነው። ሁሉ ፊዚካል ዓለማችን ላይ ወደ ኤግዚስታንስ የሚመጡት ከኛ አንደበት በኋላ ነው። ስለዚህ ማን ነው እንግዲህ ህይወትን ሊያይ የሚፈልግ ነው የተባለው? እግዚአብሔርን ያምልክ አልተባለም። አንደበቱን መገፉ ምላሱን መገፈው ነገር ምን ያደርግልህ? ይከልክል። ምንድነው የምትሽው? ምንድነው መሆን የሚፈልግልህ? ያን የምትፈልገውን ነገሮች ሁሉ ተናገራቸው። ያ የተናገርክናቸው ነገሮች ሁሉ ልክ እናንተ እንደ እግዚአብሔር መልክና ምሳሌ ስለተፈጠርን በዛው መልክ ነገሮች ለኛ ምን ያደርጋሉ? ይሰራሉ። ማንኛውም ወደ ህይወት የሚመጣ የምፈልገውን ነገር በተሰጠኝ የመለኮት ስልጣን ወደ እኔ ጠራዋለሁ። ጤንነት ከሆነ ጠራዋለሁ። እስቲ አሜን። ጤንነት ከሆነ ጠራዋለሁ ነው እያልካል። whatever sickness ቢሆን በህይወታችን ላይ ጤንነትን ወደ እናንተ ጠርቷላችሁ። ለምን? አሁን እኛ የእግዚአብሔር ልጆች ነን። አሁን እንወለድ የተወለድንበት ዘር ዘሩ ሲዱ ክብር ለኢየሱስ ነው። ይሄ ዘር አሸናፊ ዘር ነው። ይሄ ዘር ጤነኛ ዘር ነው። ይሄ ዘር ባለጠጋ ዘር ነው። ይሄ ዘር መታመም አይችልም። ይሄ ዘር አሸናፊ ድልነሺ ዘር ነው። ይሄ ዘር ፌል ማር ስለዚህ በክርስቶስ አሸናፊ ነህ ካለ አሸናፊ ነህ ማለት ነው። ድልነሽ ነህ ካለ ድልነሽ ነህ ማለት ነው። ድልነሽ ያደረገ ይሄ አዲስ የተወለድክበት ዝርያ ይሄ የእናት አባት አይደለም፣ ከእግዚአብሔር የተወለድከው ዝርያ ይሄ ሁለት ዳግመኛ የተወለደው ሰውዬ አሸናፊ ነው። ሽንፈት አያውቅም፣ ኮራፕሽን አያውቅም። የገባው አሜን ይበል። ፖቨርቲ አያውቅም፣ ሲክነስ አያውቅም። ሲክነስ ፕሩፍ፣ ፖቨርቲ ፕሩፍ፣ ፌለሪቲ ፕሩፍ፣ ዲፊት ፕሩፍ ኢን ዘ ኔም ኦፍ ጂሰስ። ለምን? እኛነታችን መንፈሳችን እንጂ ቦዲያችን አይደለም። ይኸው በእያንዳንዱ ሰው ቤት ኤንጅሊክ ቪዚቴሽን ታገኛላችሁ። ኤንጅሎች ቪዚት ያደርጓቸዋል። ሱፐርናቹራል ቪዚቴሽንን እናገራለሁ በእያንዳንዱ ሰው ህይወት፣ ኑሮ፣ ትዳር በልቀን በራሳችሁ ላይ እንደዛ I am blessed, I am the righteousness of God in Christ Jesus, wherever I go I am victor. ሃሌሉያ። ስገባ ስትወጣ እንደዛ ምትል ከሆነ ሌላ ላይፍ ሊኖር አይችልም ማለት ነው። ክብር ለኢየሱስ ይሁን። አንድ አማኝ እስቲ I am healed ይበል እስቲ። Yes, you are healed። ክርስቲያን ለመፈወስ ይጣጣራል፣ ይሞክራል፣ አይልም ተፈውሷል የሚል አሁን የሚከብደው ምንድነው? እንዴ የቆረቆረኝ እንዴ ተፈውሻለሁ ማለት ቃሉ ተፈውሳል ስትል ተፈውሻለሁ ስትል ይለቀል። ፈውሰኝ ስትል እንዴ አለ ስንቴ ልፈውስኝ ከኔ ጋር ናችሁ። እግዚአብሔር አብሶሉት ሬስት ውስጥ ነው ያለው። አብሶሉት ረፍት ውስጥ ነው። ፈውሶ ጨርሶ አሁን የዘላለሙን ህይወት እንደተቀበል ነው ፈውስን አፕላይ የምታደርገው አንተ። I am healed by the stripes of Jesus Christ. You are a spirit being. መኖሪያ ቤታችን ውስጥ ስንገባ የቆሸሸ ነገር ካለ ነዋሪው እኔ ኮንኩኝ ምን አደርጋለሁ? ቆሻሻውን ጠርጋለሁ። ለምን? ውስጥ የምኖረው እኔ ነኝ። እቤቱ አይጠርግም፣ እኔ ነኝ የምጠርገው። ነዋሪው ውስጠኛው ሰውዬ ይጠርገዋል። ፊዚካሊ ሆኖ ነው የምታሸንፈው ከመንፈስ ሪሊዝ ታደርገው። ስለዚህ the real you is your spirit. so ይሄ ደግሞ ውስጠኛው ሰውዬ ደግሞ ኳሊቲው የጋድ ኳሊቲ ላይፍ My God, when you release word from your spirit, you can create. You are influential, victorious. የተወለድንበት ዝርያችን አሸናፊ አድርጎናል። ዝርያችን ድልነሽ አድርጎናል። ዝርያችን ፕሮስፐረስ አድርጎናል። ዝርያችን ሲክነስ ፍሪ ላይፍ እንድንኖር አድርጎናል። አንዶላችሁ ባርኩ እስቲ ባርኩ ነይ በሉ ሲቀሙ ባርኩ ነይ በሉ ምን ማለት ነው? በርሱ ነሽ ማለት በድነት ነሽ ማለት ነው። ጳውሎስም ማለት ማንንም በስጋ ላይ
በማን አውቃለሁ? በድነት አያውቅም ጳውሎስ፣ በበሽታ አያውቅም። እኔም የማውቀው በችግር አይደለም፣ የማውቃችሁ በክርስቶስ። የገባበት ቦታ ድነት የለም፣ የገባበት ቦታ በሽታ የለም፣ የገባበት ቦታ ጭንቀት የለም፣ የገባበት ቦታ ፍርሃት የለም። ምን ይጩና ገብቻለሁ ብሎ ይጮ ጤንነት ቦነስ አይደለም። ያው ጤንነት ቦነስ አይደለም ወይ እግዚአብሔር አንዴ መፈወስ ሲያምረው ቢፈውስ አይደለም፣ መብት ነው። አሜን ነው። መብት ህጋዊ መብት ነው። በሰማይ የተደነገገ መብት ነው። በእኔ እናንተ ላይ እንዲታይ የተከለው ጤንነትን ብቻ ነው። ጤንነትን ብቻ ነው። ስለዚህ እግዚአብሔር አብ ያልተከለውን ሊነቅል መጥቷል ማለት ነው። ራበኛ ይበል፣ የታመመ ሰው ታመም ያለው አይበል። በመገረፍ ቁስ ምን ብያለሁ ማለት ነው። አዎ በሽታን ሳትፈራ ስሙን በአዋጅ ስታውጀው የዛን ጊዜ ስሙን ታከብረዋለህ። ብዙ ችግሮች በሁሉ ፊልም የምታረግ የሚሰማ የምታይ ከሆነ በህልም በምናምን የምታይ ከሆነ ችግር ማን እንደለወጠ ትችካል። ሮን አይደለም ሰባኪ ማለት እኔ ሰበኬ ሞታታይ እኔ ሰበኬ ድህነት አታይ። ስለዚህ ከኔ ጋር ሌላ ፓስተር አለ ማለት ያ ፓስተር ይባረርና እኔ ብቻ ቆማለሁ ማለት ነው። አሜን ነው። ጌታ ይመስገን። ከዛ በኋላ በአንተ ዓለም ላይ በሽታ ፈጽሞ ትጭርም ብትፈልግም አታገኘውም ማለት ነው። አሜን ነው። ስለዚህ በሽታ ፕሩፍድ የሆነ ጄኔሬሽን እንፈጥራለን ማለት ነው። ብሎት ፕሩፍድ መኪና ብቻ ሳይሆን በሽታ ፕሩፍድ ጄኔሬሽን መፈጠር ይችላል ማለት ነው። ጌታ ይመስገን። ተኮሳል አያገኝህም ማለት ነው። ምክንያቱም የጽድቅን ጥሩር ምን አድርጉ ይላል ልበሱ አይደለም ይላል። እዚህ ኦልሬዲ ሄልሜት ኮንክ ከለበስክ ድሬስ ኮንክ ማንኛውም ክፉ ነገር ምን አደረገ ማለት ነው አይነካም ማለት ነው። ዋናው ልብሱ ነው ማለት ነው። ዝም ብሎ ጨርቅ ካለበሰ ግን አለቀልህ ማለት ነው። እጅ ላይ ያለውን ሽጥና እኔን ተከተለኝ። እኔን ስትከተለኝ የተውከውን ያንን ስንት አድርጌ አመጣልሃለሁ? 100 እጥፍ አድርጌ አመጣልሃለሁ። ቅድም ፓስተር ኮንፌስ እያስደረገ እያለ እንዳልከው እዚህ ቤት ብዙ ሚሊዮነሮች ይነሳሉ ሲል 4 ሰው ያለው እኔ አንደኛው ነኝ። I am rich የሚል መዝሙር ይወጣል ከዚህ በኋላ። ቀደም እኮ ፓስተር ብሎታል። ልጁን ሲሰጥ እንዴ ልጁና ገንዘብ አይወዳደር። ልጁ ውስጥ ሁሉ ነገር እኮ ነው ያለው። So how can you be poor? ድህነት በምርጫ ብቻ ነው ለክርስቲያን። by default ክርስቲያን ስትሆን ባለጠጋው ነው ትወልዳለህ። የገባው ብቻ ሪሲቭ ያደርጋል። ሀብታም ነኝ፣ ጤነኛ ነኝ፣ የተከናወነልኝ ነኝ። ይህ የኔ ማንነት መገለጫ ነው። ከድህነት ንስሐ መግባት መፈለግ ከድህነት የእውነት እኮ ነው። ድሃ ስለሆንክ ራሱ ንስሐ መግባት አለብን። He said, can a man be pregnant? አንድ ወንድ ሰው ሊያረግዝ ይችላል እንዴ አሉ። The same way I cannot be sick. ልክ እንደዛው ልታመም አልችልም። To live in total health, በሙሉ ጤና ለመኖር you have to speak health. ጤናን መናገር አለብን። Speak health. ጤናን መናገር የምትፈወሰው የምትድነው የምትበለጽገው ልጅ ስለሆንክ ነው። መብት ስላለ ነው። ያው የምትበለጽገው የእግዚአብሔር የማድረግ የሆነ አቅም ስላለው ሳይሆን የአባትነት ግዴታው ነው። ባለጠጋው ነው አባትህ። አንተ በድህነት ትኖር ነበር። ስለዚህ ድህነት ውሸት ነው። እግዚአብሔር ፍቅር ላይ ነው የሚመሰክረው። በሽታ የእግዚአብሔር ፍቅር ላይ ይዋሻል። እግዚአብሔር ግን በሽታን ሲነቅለው ከዛ አባትን ታቅፈዋለህ። ድህነትን ሲያባረው እሱን ትወደዋለህ። The people that live in that city, በዛ ከተማ የሚኖሩ ህዝቦች they will never say that I am sick. ታምም ያለው አይበሉ ይላል። አይሉም። ታምም ያለው አይሉም። አይባልም በሉ ከጎናችሁ ላለ ሰው don't say that I am sick. ኢየሱስ ክርስቶስ የመስቀል ክፍያ እንደተከፈለ አምናለሁ። እግዚአብሔርን አመሰግናለሁ ስለ መስቀል። ለሰው ልጆች የከፈለው ክፍያ እስከ መስቀል ብቻ ነው ብዬ አላምንም። ከመስቀልም ያልፋል ብዬ ነው ማምነው ነኝ። እንዴት ተብሎ ቢጠቀስ ጌታችን ኢየሱስ ክርስቶስ እስከ ሲኦል ድረስ በሲኦል ውስጥ ማለፍ ነበረበት። ምክንያቱም የመጨረሻው ኃጢአት የሚቀጣው ሲኦል ስለሆነ እዛ ሄዶ ያ ኃጢአት በሲኦል ካልተቀጣ በስተቀር ኃጢአት ሙሉ ክፍያ አልተከፈለም ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በሲኦል ውስጥ ስለማለፉ መጽሐፍ ቅዱስ ነፍሴን በሲኦል አትተዋትም ነው የሚለው። ያ ብቻ አይደለም፣ ወደ ጥልቁ እንደወረደ መጽሐፍ ቅዱስ ይናገራል። ወደ ላይ ወጣ የሚለው ወርታች ወደ ጥልቁ ወረደ ከማለት በስተቀር ሌላ ምንድነው ይላል መጽሐፍ ቅዱስ። ያ ብቻ አይደለም፣
ቅድም ለጠየቅሽኝ መንፈሳዊ ሞት ላልሽኝ ነገር ብዙዎችን የሚያስደነግጣቸው ይሄ ነው። ካሜራ ያየው መናገር ፈልጋለሁኝ። መንፈሳዊ ሞት ምንድነው? መጀመሪያ ኢየሱስ ክርስቶስስ አዳም ሆኖ የመምጣቱ ሚስጥር ምንድነው? መንፈሳዊ ሞት አዳም የሞተውን ሞት ነው። ኢየሱስ ክርስቶስ ደግሞ ሁለተኛው አዳም ሆኖ የሞተው አመጣጡም ያንን ሞት ሊሞት ነው። ያንን ሞትማ ካልሞተ መንፈሳዊ ሞታችንን ካልሞተልን በስተቀር እኛንን የምንሞተው ማለት ነው። የሥጋ ክፍያ ብቻ ሊከፍል አልመጣም። እናንተ ተሰቀላችሁ የሐዋርያት ሥራ ምዕራፍ 2 ላይ እግዚአብሔር ግን ኢየሱስ ቆለ ይደረሰ እግዚአብሔር ግን የሞትን ጣር ኢየሱስ ራሱን ማስነሳት በሚችልበት ቤት ላይ አልነበረም የነበረው። በቃ ባጭሩ ይልጋል ይለይታል ወይ ዳይ ራሱን ማንሳት በሚችልበት ቤት ላይ ነበር። ለምን ሊገደሉ ነው? አልገባኩ ሌላው ጋር ይሆን ይሄ በደንብ ይጓት እንጂ ዘሰ እንደ ልጅ ስጋው ሞተ፣ ከዛ ስጋው ተቀበረ፣ ስጋው ተነሳ የምትል ከሆነ ቶታሊ ይሁን ነብለ ኢየሱስ አሜን። ስፒሪቹዋሊ ጀጅ ተደርጓል። ስፒሪቹዋሊ ጀጅ እንደተደረገ ልክ ኃጢአት ሲያደርገው ኢየሱስ ክርስቶስ ኃጢአት ሲያደርገው መጀመሪያ ኃጢአት ከማድረጉ ጌታ ኢየሱስ ማለት አምላኬ አባቱ ፍቃድ ቢሆን ይሄ ጽዋ ከኔ ምን ይበል? ይሄ ጽዋ ማለት ከኔቸው ውጪ ሌላ ነገር ውስጥ ይገባ ከኔ ጋር ነው። ስጋው ፈርቶ አይደለም። በስጋው ሞቱንማ አስነስቷል። ሊፈራ መቼም ሊፈራች ከኔቸው ውጪ ግን ኔቸር ኤክስፒሪየንስ ላይ እና አይደንቲቲያችን ኃጢአት ስለነበረ ኃጢአት ነው። he has made him sin አደረገው። he has made him sin ከዛ sin ካደረገው በኋላ ጋድ ደግሞ ሲንን ፕሮቴክት ስለማድረግ እጁን ዘረጋና ኤሎሂ አምላኬ ስለምን ምን አለ ታው because he became sin already sin ከሌላ yes ሌላ ኔቸር ኤክስፒሪየንስ አወራ። ስለዚህ ጋር ደግሞ እሱ ፕሮቴክት አደረገ። መቼ ለምን ተውከኝ? አሁን እዚህ ሐዋርያት ሥራ ላይ ስታይ ነፍሴን በሲኦል አልተውካትም። ከሌላ ልክ ዳዊት እዛ ጋር የተናገረው እዚህ ጋር ኢየሱስ ኃጢአትን አያውቀው፣ የኃጢአትን ሽምና አያውቀው። ኃጢአት ከእግዚአብሔር ይለያል። ኢየሱስ የፈራው ከአባቱ መለየትን ምክንያቱም ኃጢአት ከእግዚአብሔር ስለሚለይ እንጂ ኢየሱስ የፈራው ኃጢአት መሆንን የፈራ እንጂ መገረፍን አልፈራም። አምላካችን ፈሪ አምላክ አይደለም። አሜን። ሞትን አልፈራም። አምላካችን ፈሪ አምላክ አይደለም። አሜን። የፈራው ኃጢአትን መሆንን ኃጢአት መሆን እንዴት ያስፈራ? ኃጢአት ከአብ ይለየዋል። ተመልከት፣ ሰይጣን የሆነው ከእግዚአብሔር ተለይቶ እንጂ እግዚአብሔር ሰይጣኑን ብሎ ከለይ ክፉን ብሎ ከለይ ከእግዚአብሔር ሲለይ ሰይጣኑ ልጅ በጣም የሚያስፈራው ከእግዚአብሔር መለየት ነው። አባቶይ ለምን ተውከኝ አለ። እግዚአብሔር ከኃጢአት ጋር ረገኝ ነው። እግዚአብሔር ኃጢአትን ማየት አይችልም። ስለዚህ ፊቱን አዞረበት። ሁላችሁ ኢየሱስ ስለ እኛ ምን ሆነ ይላል? ኃጢአት ሆነ። ኃጢአት የሆነው ለምንድን ነው ሲባል እኛ በእርሱ የእግዚአብሔር ጽድቅ እንሆን ዘንድ። አሜን። ኢየሱስ በመገረፉ ጻድቅ አልሆንም። ኢየሱስ በመሞቱ ጻድቅ አልሆንም። ኢየሱስ በመንገላታቱ ጻድቅ አልሆንም። ኢየሱስ ኃጢአት በመሆኑ ጸደቀ። የመጽደቃችን ምስጢር ያለው በመገረፉ አይደለም። የመጽደቃችን ምስጢር ያለው በመወጋቱ አይደለም፣ በመሞቱም አይደለም። እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስን ስለ እኛ ኃጢአት አደረገው። ኃጢአት በመሆኑ ነው የጸደቅነው፣ በመገረፉ አይደለም፣ በመሞቱ አይደለም። ሞተ ሲባል በስጋ ሞተ ማለት ብቻ አይደለም። ሞተ ሲል ምን ማለት መሰላችሁ? ክርስቶስ ስለኛ ሲሞት የእግዚአብሔር ልጅነትን አጣ።
ቁልፍ ያለው እዚህ ጋር ኢየሱስ ሲሞት በስጋ ብቻ አይደለም የሞተው፣ ልጅነትን ነው የተነጠቀው። እግዚአብሔር በመስቀል ላይ የምወደው ልጄ ይሄ ነው የተባለው ኢየሱስ በመስቀል ላይ የእኛን ኃጢአት፣ እርግማን፣ አመት፣ ክፋት ይዞ እግዚአብሔር ሲያየው ይሄ ልጅ አይደለም ማለት ነው። የሌበር ኢየሱስ ያለው አባት ሆይ ስለምን ለመሰራት አባት ተው ይሄ ልጅ አይደለም ማለት ልክ ኢየሱስን ሲያየው አዳምን አየው። ልጅነቱን አጣ። በመስቀል ላይ ልጅነቱ ተወሰደ። የዳዊት ልጅነቱ ሄደ። ኢየሱስ በጣምሩ ሲናገር ስለኛ ኃጢአት ሆነ ነው የሚለው። he becomes sin። አስተውሉ። ልጅነቱን ካጣ በኋላ በራሱ በቃለት ካጣ በኋላ ስለዚህ ኢየሱስ ተመልሶ የእግዚአብሔር ልጅ ለመሆን ኢየሱስ ተመልሶ የእግዚአብሔር ልጅ ለመሆን የሚያስችለው የራሱ አቅም እንኳን እንዳልነበረው መጽሐፍ ይናገራል። ለምን ሂኖስብ በራሱ ፈቃድ ልጅነቱን አጥቷል። ልጅነቱ ተወስዷል። ኢየሱስ ገሃነም የሚጣል ማንነትን ተቀብሎ የሞተው ለምን እኛ ገሃነም መግባት ነበረብን? እኛ መጥተን ነበረብን። very same price ላይ ከፈለው። ያንን ካደረገ በኋላ ኢየሱስ ሞተ። አንድ ወንድ ስለ አንድ ሴት የከፈለው ትላልቅ ዋጋዎች አሉ። ታሪክን ስታጠኑ አይናቸው ተጎልጉሎ ወጣ፣ የተቆራረጡ በዘይት የተቀቀሉ ትላልቅ የሆነ ዋጋ የከፈሉ ሰዎች አሉ። ኢየሱስ ተከፈለ ዋጋ የበለጠ ሰው የሆነበት ምክንያት ከኛ ጋር ሪሌት ሊያደርግ ነው። ወደ ገሃነም ሲወርድ አብረን ወደ ገሃነም እንድንወርድ ነው። ግልጽ ነው። ሄደን ቅጣቱን እንድንቀጣ አብረን ኃጢአት መቀጣት ስላለበት እኛ በሱ ሆነን ወደ ገሃነም ወርደን ቅጣታችንን እንቀጣ ዘንድ ነው። ከገሃነም ሲወጣ አብረን እንወጣ ዘንድ ነው። እሳት በእርሱ ላይ ነበረ። እግዚአብሔር ከሰማይ ቀሰፈው። እግዚአብሔር የሁላችንን ችግር እሱ ላይ አስቀመጠ። እግዚአብሔር ሁሉን ነገራችንን በእርሱ ላይ አድርጎ ተቆጣው፣ ፊቱን አዞረበት። ይሄ ሁሉ ከሆነ በኋላ እግዚአብሔር ዝም አለው። ወደ ሲኦልም ቢወርድ ይውረድ፣ የሰውን ኃጢአት ሁሉ ተሸክሞ ዋጋ ይክፈል ብሎ ተወው። ከዛ ግን ሲኦል ከወረደ በኋላ እግዚአብሔር እንደዚህ አለ፣ ሂድና ልጄን አውጣው። ማን ሲባል ገብርኤልም አያወጣውም፣ ሚካኤልም አያወጣውም፣ ማንም ሊያወጣው አይችልም። ኢየሱስን ከሙታን ያወጣው የእግዚአብሔር መንፈስ እርሱ መንፈስ ቅዱስ ተላከ። ምን ላደርግ ሲል ሂድና ሲኦል ሂዳለው። ሲኦል የት ነው የሚሄደው? ኢየሱስ የወረደበት ልክ ውረድና ኢየሱስን ከወረደበት መውረድ፣ ኢየሱስን ከገባበት ገደል፣ ኢየሱስን ከገባበት ውስጠኛ ማንነት ጥልቅ ውስጥ ሂድና አውጣው ተባለ። ስለዚህ ኢየሱስን ሊያወጣው ሄደ። ኢየሱስን ሊያወጣው ሲሄድ እንዲህ እያለ እያወጀን ሄደው። ኢየሱስን ካወጣውት በኋላ ማንም ከዚህ በታች መውረድ እንደማይችል እርግጠኛ ነኝ። ማንም ኃጢአተኛ ኢየሱስ ከወረደው በታች መውረድ አይችልም። ማንም ኃጢአተኛ ኢየሱስ ከዘለቀበት ሲኦል በታች መውረድ አይችልም። ማንም ኃጢአተኛ እንደ ኢየሱስ መዋረድ አይችልም። ማንም ኃጢአተኛ እንደ ኢየሱስ ጥልቅ መውረድ አይችልም። እግዚአብሔር ተባረከ። ስለዚህ ፖል ላይ ሲክነስ በሲክነስ ፖል ተመቶ አቅም ሊመታ አይችልም። አተረከ ቀደም ትሩዝ ኢንኩሬሽን ነው ነፃ ይወጣችሁ ማለት ይሄ ነው። ትሩዝ የሚነግር ሰውዬ በሽታ አረብ ውስጥ ገብቶ እግዚአብሔር ጨከረበት አይደል? ነው ያስከራል ልጅ ነው ግሪክ ብሪ ባለው ይባል መጽሐፍ ቅዱስ ላይ ያሉ ሰዎች ቀደም መጀመሪያ ስትጀምር ስትናገር ነበር። ሐዋርያው ጳውሎስም ሆነ ኢዮብ ያለፉበትን ነገር ያለፉት ዕውቀት ከማጣታቸው የተነሳ መጽሐፍ እንደሆነ መጽሐፍ ቅዱስ ይናገራል። እና የሄደን ለአገልግሎት ኢዮብ መጽሐፍን ከፍተን እየሰማን እንዴት እየከፈፈኝ እንደመጣ ታየኝና ያው ያቶ ቢስተራሊ ስለሆንኩ ነው ይሄንን የምለው። ዞር ብዬ አጠገቤ ላለው ዘማሪ ይሄ ሰውዬ ምን አይነት ክፍታፍ ነው? እንዴት ነው የሚናገረው? የእውነት ክፍታፍ ነገር ነው። በቃ ስታዩት ኢዮብ የሆነ እንትን ይመስላል። እንዲህ አለ
አንዳንድ ሰው ኑሮ ትንሽ ሲመረው የሆነች ነገር ሀብት ስታረግ እንዲሁን እኔማ ምናምን ይላል። ሞት እየጠራ ምዕራፍ 3ን ጀምሮ ኢዮብ ምዕራፍ 3 ምን ብሎ ነው የሚጀምረው? ኢዮብን አፉን ከፈተ የተወለደበትንም ቀን ረገመ። ኦኬ ኢዮብ መቼ ተፈወሰ? ኢዮብ ፈውስ ነገር መቼ ተፈወሰ? ምዕራፍ 40 እና ምዕራፍ 42 ምዕራፍ 40 ምን ይላል? እጄን በአፌ ላይ እጭኑ። አፍ እኮ ሊገደል። እስኪ የጸደቃችሁት በምናችሁ? በአፍ በልብ አምነህ በአፍ። እሺ ምድነው እንዴት ነው አለ ጌታ ጳውሎስ ሲናገር፣ ሰው በልቡ አምኖ በአፉ መስክሮ ምን ይላል? ይድናል። ደህንነትህ መዳን ያለው አፍ ላይ። ሰይጣን ሮንግ ቃል ካልተናገር ካንተ ላይ መብት የለው። ሐዋርያው ጳውሎስ ያለፈበት ነገር ይህ ነው። ያለፈበት ካለማወቁ የተነሳ ነው። ሐዋርያው ጳውሎስ አያውቅም ነበር። የራሱን ቃል ልጥቀስላችሁና ልጨርስ። ከእውቀት ከፍለን እናውቃለን። እግዚአብሔር ያለውን አለኝ ከእርሱ በመወለዴ የእግዚአብሔር ባህሪ በውስጤ ያለ መለኮታዊ ባህሪ ተካፍያለሁ። ከተካፈልኩት ባህሪ የተነሳ እኔ እንደ አባቴ ነኝ። እኔና አብ አንድ ነን። እኔ የአብ አይነት ነኝ፣ የአባቴ አይነት ነኝ። I'm exactly like God. አባትና ልጅ አንድ ክላስ ናቸው። ሁለት ሰዎች ናቸው፣ አንድ አይደሉም። ባይ ዘ ዌይ ነገር ግን በክላስ አንድ ናቸው። ክብር ለእግዚአብሔር ይሁን። መላእክት በእግዚአብሔር ክላስ አይደሉም። የእግዚአብሔር ልጆች በእግዚአብሔር ክላስ ውስጥ ናቸው። ክላስ ማለት የእግዚአብሔር ቤተሰብ መሆን ማለት ነው። ዝምድናዬ የአባትና የልጅ የባህሪ መመሳሰል ነው። ስለዚህ I'm exactly like God. ክብር ለእግዚአብሔር ይሁን። You are exactly like God. ይሄን ሰይጣን ደና አርጎ ያውቀዋል፣ ደና አርጎ ይፈራዋል። እንዳውም እቺን ነገር እንዳያውቁ አንዳንድ ጊዜ ኖ ሰው እኮ ፍጥረታዊ ነው እንዲህ የሚል ነገር ማለት ኖ የምን ፍጥረታዊ ነው? ፍጥረታዊው ባዮሎጂው ነው። ሰው man is beyond the body. Man is beyond the body. ሰው ይሄ አይደለም። ይሄንንማ ዕቃ ብሎታል እኮ። ዕቃ ነው እንደ ሰው። አዳም ዕቃ ነበር እንዴ? አዳም የእግዚአብሔር አምሳል አልነበረም ወይ? እኔና አብ አንድ ነን እንዳለ እኔና ኢየሱስ አንድ ነን። የታላቅ ወንድሜ አይነት ነኝ። የእግዚአብሔር ልጅ ማለት የእግዚአብሔር ክላስ ውስጥ ያለ ነው። የእግዚአብሔር ልጅ ማለት እንደ እግዚአብሔር ነው። የእግዚአብሔር ልጅ ማለት እግዚአብሔር እንደሚያዝ የሚያዝ ነው። እግዚአብሔር እንደሚያውቅ የሚያውቅ ነው። እግዚአብሔር እንደሚያደርግ የሚያደርግ ነው። የእግዚአብሔር ልጅ ማለት ኢንዲፔንደንት ነው። የእግዚአብሔር ልጅ ማለት የሌለ እንዳለ አድርጎ መጥራት ይችላል። የእግዚአብሔር ልጅ ማለት ሕይወትን ይሰጣል። የእግዚአብሔር ልጅ ማለት እንዲህ ነው። አብ በራሱ ሕይወት እንዳለው ወልድ በራሱ ሕይወት አለው። ወልድ በራሱ ሕይወት ካለው ልጆች በራሳቸው ሕይወት አላቸው። ክብር ለኢየሱስ ይሁን። እስቲ በራሴ ሕይወት አለኝ በል። አማርኛው መለኮታዊ ባህሪ ነው። እንግሊዝኛው እንደዚህ ነው። from his divine nature ነው። ከመለኮታዊ ባህሪው ሳይሆን ከመለኮታዊ ማንነት ከመለኮታዊ ተፈጥሮ ፓርቴከር ተካፋይ ነው። እስቲ አሜን። ከዛ መለኮታዊ ባህሪ እንድትወስዱ ተደርጋችኋል። አሁን የተካፈላችሁት ዲቫይን ኔቸር አንድ ሰው በደንብ አሜን። በዮሐንስ ወንጌል 15 ላይ ሲናገር እኔ የሕይወት ግንድ ነኝ፣ እኔ የወይን ግንድ ነኝ አለ። እናንተ ደግሞ ምን ናችሁ? ግንድና ቅርንጫፍ ስንት ሕይወት ነው ያለው? ግንድና ቅርንጫፍ ስንት ሕይወት ነው ያለው? ይሄ እኮ ቀላል ዝም ብሎ የሆነ መካከለሽ እኮ እኔ ግንድ ነኝ አለ፣ እናንተ ቅርንጫፎች ናችሁ። በኢየሱስ ውስጥ ያለ ነገር ሁሉ በእናንተ ውስጥ አለ። አሜን። ዛፍ ሲባል ዛፍ ሲባል ውስጥ ነገር በግንድ ውስጥ የሌለ በእናንተ ውስጥ መኖር አይችልም።
ቃል እኔ የህይወት ገድ የወይን ገድ እናንተ ደግሞ ቅርንጫፎች ናቸው። ምን ማለት ነው? በቀላል አማርኛ ሲያስረዳ በእንግሊዝኛ ነገሩ እኔ ግድ ነኝ እናንተ ቅርንጫፎች ናቸው። ፕሬዝ we are one ያለ በእኛ መካከል ልዩነት የለም። ኤፌሶን 5:30 ላይ እኛ የክርስቶስ አካል ብልት ነን ይላል። We are the members of his body ይላል። Praise God. የአካሉ ብልቶች ነን። The same blood ነው ሼር የምናደርገው። አንድ አይነት ህይወት ነው የምንካፈል። God kind of life. የማይጠፋ ህይወት። ኧረ ሃሌሉያ። ኢንኮራፕተብል የሆነ ህይወት። ስለዚህ በዚህ በምድር ላይ ስኖር ስጋ ለብሻለሁ፣ ስጋዊ ነኝ ማለት ዘርና ግንዴ አምሬ ይታወቃል። በጣም ዲቫይን ኔቸር ስፒሪቹዋሊ መለኮታዊ ፍጡር ነኝ። ዩ አር ዲቫይን ኔቸር። ኢየሱስ በምድር ላይ ሲመላለስ ሙሉ ለሙሉ ሰው ነበር፣ ሙሉ ለሙሉ ደግሞ መለኮት ነበር። ሌላ አንተ በዚህ ምድር ላይ ስትኖር ሙሉ ለሙሉ ሰው ነህ፣ ሙሉ ለሙሉ ደግሞ መለኮት ነህ። we have a divine nature in us። እርሱ በዚያ እንዳለ አሁን በዚህ ዓለም ላይ ደግሞ እኛ እንደሱ ነን። In this world we are just like Christ. ልክ እንደሱ ስለዚህ ከዚህ በኋላ ነገሮች የሚል የምናደርገው እሱ ባደረገበት መንገድ እሱ በዚያ እንዳለ እኛ ልክ እንደዚሁ ነን በዚህ ምድር ላይ። ይሄ ዓለም እኛን ሪኮግናይዝ የሚያደርገው ልክ እንደ ክራይስት ዋው ሰይጣን እናንተን የሚያውቀው ልክ እንደ ክርስቶስ። የዚህ ዓለም ተፈጥሮ እናንተን የሚያውቀው ልክ እንደ ክርስቶስ። አንድ ነገር ልንገራችሁ፣ ከዚህ በኋላ በዚህ መገለጥ ላይ ትመላለሳላችሁ። የሚያስቆማችሁ ነገር የለም፣ የሚይዛችሁ ነገር የለም፣ የሚያስቀራችሁ ነገር የለም። እናንተ ለሁኔታችሁ እንደ አምላክ ነው የምትወጡት። በሁኔታችሁ ላይ ልክ እንደ ኢየሱስ ነው የምትወጡት። ኢየሱስ ሲቹዌሽን እንደተጋፈጠ በዚያው መንፈስ፣ በዚያው ኃይል፣ በዚያው ጉልበት ሁኔታችሁን ትጋፈጣል። ሃሌሉያ። ይህ ውስጠኛው ሰው የአዲሱ ፍጥረት የእግዚአብሔር ሕይወትና የእግዚአብሔር ኔቸር ነው የተካፈለው። የእግዚአብሔራዊ ዝርያ ነው ውስጡ ያለው። ክብር ለኢየሱስ ይሁን። እግዚአብሔር አለኝ የሚለው በሙሉ መንፈስሽ ላይ ሎር ተደርጎ ይህን ማመን ስትጀምር ይኸውልህ ነፃነትን በብዙ ማወጅ ትጀምራለህ። ይኸውላችሁ ቅርንጫፉ ሌላ ብለድ ታይፕ አይቀበልም ከግንዱ ግንዱ ያለው ብለድ ታይፕ ይቀበል። አንዳንድ ሰው my blood type is B+, my blood type is C, so I have to eat like this. Eat. Okay. My blood type is divine. ባንተና በእግዚአብሔር መካከል አሁን በጌታ ኢየሱስና ባንተ መካከል ልዩነት በሌለ መልክ ነው ጌታ ያደረገው። Have faith in God. ኦሪጂናል ትርጉሙ ጋር ስትሄድ have the God kind of faith. born again ስታደርግ you already have the God kind of faith. ከእግዚአብሔር ስንወለድ የተሰጠን የእግዚአብሔር እምነት ነው። የእግዚአብሔር እምነት ደግሞ ያለውን ነገር አይደለም የሚያሞካሸው፣ የሌለውን እንዳለ አድርጎ ይጠራዋል። የመለኮት ባህሪ ተካፋይ ከሆናችሁ መለኮት እንደሚያደርግ ወይንም እግዚአብሔር እንደሚያደርግ ራሳችሁ ተነስታችሁ ማድረግ ትችላላችሁ ማለት ነው። ማንነታችሁን ማየት፣ ኃይላችሁን ማየት። እንደናንተ አይነት ኃይለኛ ፍጡር የለም በዚህ ምድር ላይ። እናንተ እንደ እግዚአብሔር ናችሁ። እግዚአብሔር በሰማይ ማድረግ የሚችለውን ነገር በዚህ ምድር ላይ ማድረግ ትችላላችሁ። praise god። እግዚአብሔርን አትጠብቁ። እግዚአብሔር ጎብኝቶ ዋጅቶ ራሱ መንፈስ የሆነው እግዚአብሔር በስጋ ውስጥ መጥቶ ኃጢአታችሁን ከናንተ አስወግዶ መንፈስን ዕውቀት ይሰጣችሁ ዘንድ በውስጣችሁ አምጥቷል። የልጅነት ስልጣን ተሰጥቷችኋል። ከዚህ የሚበልጥ ስልጣን የለም። This is the highest. ጌታ ይመስገን። ስለዚህ አትጠብቁ እግዚአብሔርን። ተነሱና ህይወታችሁን ቀይሩ። ተነሱና እግዚአብሔር እንደሚያደርግ ነገሮችን ማድረግ ተማሩ። አሁን በኩር ማለት ነው። እናንተ አሁን በኩር ናችሁ።
እንደ ቤታችሁ ውስጥ ደግሞ ሆነ 2 3 4 ወንድሞች እህቶች አሉ አይደል? ከኔ በታች 4 አሉ። ከሶል በታች ከያንዳንዳችሁ በታች የሆኑ 2 3 ምናምን አሉ አይደል? እናንተ በኩል ናችሁ። ዲኤንኤ ያንተና የወንድም ዲኤንኤ ይለያያል። ከአንድ አባት ከአንድ እናት ከተወለድክ ድረስ አይለይ። ፕሬዝ ጋድ አሜን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ you have such same identical life. Amen. We have such identical life. Amen. Identical DNA. Amen. Identical life. Amen. የተለየ ላይፍ ነው በኩር ወንድሞች ከስጋ ወንድ ከዚህ ምድር ላይ ከዮሴፍ አልተወለደ። ምድር ላይ ግን መምጣት ስላለበት በምድር ላይ ኢሌጋል ነው። እግዚአብሔር አካል ውስጥ ካልገባ ኢሌጋል ነው። ፓስተር ፍቅር ስለዚህ ሰጣኝ ሰይጣን በሰው የሚሰራው እግዚአብሔር በሰው የሚሰራው አንዳንድ ሰው ኮንፊውዝ ነው። እግዚአብሔር ይሁን በሰው ውስጥ ሆኖ ካልሰራ በራሱ ቢሰራ ከሆነ ባጤ ዓለምን ሸዋርጎት መንግስት ሰራ ይመጣል። እኔ እናንተ ቢጠብቀን እዛ እግዚአብሔር ባንቺ ይሰራ ሰይጣን በሰው የሚሰራ እግዚአብሔር በሰው የሚሰራ ለምሳሌ መንፈስ ፊዚካል ዓለም ላይ መንፈስ አካል ውስጥ ካልገባ ኢሌጋል። እግዚአብሔር በሰማይ ነው፣ አንተ ደግሞ በምንድን ነው? በምድር ነህ። እግዚአብሔር በሰማይ ነው ሲል እግዚአብሔር በግዛቱ ነው፣ አንተ ደግሞ በምን ነህ? በግዛት ነህ ማለት ነው። ሰው ልጅ ይገዛል። በምድር ላይ የሚፈጸመው የማን ነው? የሰው ልጅ ሐሳብ፣ የሰው ልጅ ፍቃድና የሰው ልጅ ስልጣን ነው። ምክንያቱም የማግዛት ነው፣ የሰው ግዛት ነው። ማንም ኃይል በደንብ አድምጡ፣ የትኛውም ኃይል ከሰው ተጻራሪ ሆኖ ቢገባ ኢሌጋል ነው። መንፈሳዊ ዓለም ላይ ጣልቃ መግባት እንደማትችሉ አንድም ኃይል ያለናንተ ፍቃድ ምን ማለት አይችልም። እግዚአብሔር ግን የሚያስተዳድረው ዓለም መንፈሳዊ ዓለም በመባል ይታወቃል። ምድር የማነች? ያንተ ነች። ፍቃድ በሰማይ እንደሆነ ትሁን ካላላችሁ የናንተ ፍቃድና የናንተ ስልጣን ካልተጨመረበት ምን አትልም። ምድር እስካሁን ድረስ እየኖረች ያለችው በሰው ስልጣን